ይሄ ሳምንታዊ የሪካፕ ሴሽናችን ነው። በዚህ ቪዲዮ ምንድነው የምናየው የገባናቸውን ትሬዶች ፕላስ አካውንታችን ምን ጋር እንዳለ ምናምን ነገር እናያለን። ሳምንቱ እንዴት ኤክስፔክት አድርገነው ነበር እንዴት ሄደ የሚለውንም እናያለን። እና ያለፈው ሳምንት ፕራይስ አግሬሲቭሊ እየወረደ ነበር እንደዚህ። ከዛ ስናወራ ያለፈው ቪዲዮ ላይ አትሊስት እዚህ ጋር ድረስ ይመጣል ብዬ ኤክስፔክት አድርጌው ነበር። ምክንያቱም አግሬሲቭሊ እየወረደ ስለነበር በደንብ ፑሽ አድርጎ ወርዶ ከዛ ሌላ አዲስ ኒው ሃይ እየሰራ ይቀጥላል ብዬ ነበር ኤክስፔክት ያደረኩት። ግን እንደዛ ኤክስፔክት እንዳደረኩት አልሄደም። ፕራይስ እንዴት ነው ሄደው? ልክ ሳምንቱ እንደከፈተ የተወሰነች ወደታች ዲፕ መጣና ከዛ በቃ ጀስት ወደ ላይ እየሄደ ነበር ሙሉ ሳምንቱ። እና እኔ ሴል ኦፖርቹኒቲዎችን እየጠበቅኩኝ ነበር፣ ምንም አላገኘሁም እዚህ ጋር። ፕራይስ አትሊስት እዚህ ኢንቨርዥኑ ጋር ሲመጣ ሴል ጠገበዋለሁ ብዬ ነበር፣ ምንም ኦፖርቹኒቲ እየሰጠኝ አልመጣም። አንድ ትሬድ መቼ ወሰድኩኝ? አይ ቲንክ ማክሰኞ መሰለኝ ወሰድኩት። ማክሰኞ ሮብ ያ ወደ ማታ አካባቢ አንድ ትሬድ ወሰድኩኝ። ለምን ወሰድኩት? እዚህ ጋር መቶ ፕራይስ 4 አወር ኦርደር ብሎክ ነገር ነበር። 4 አወር ላይ ብናየው ያ 4 አወር ላይ ከዚህ ጋር መጥቶ ሪጀክት ይደረጋል። አትሊስት የሆነ ዲፕ ድረስ መጥቶ ይሄን ፌር ቫልዩ ጋር ቴስት ያደርገ ይመጣል ብዬ ኤክስፔክት አድርጌ ነበር። ሪጀክት ተደረጉ ከዚህ ሌቭል። ከዛ ነው ወደ ሃይ ሳምንቱን እየቀጠለ ስለሆነ እንደ ኤክስፔክቴሽን እየሄደ ስላልሆነ ላይክ እዚህ ጋር ሪጀክት ከተደረገ በኋላ ኦር ይቀጥላል። ከዛ የሚሆነው እናያለን ብዬ ነበር ኤክስፔክት ያደረኩት። ከዛ እንሂድና እስቲ የገባናቸውን ኢንትሪዎች እናያቸው። እንዳልኩት ከዚህ ጋር ሪጀክሽን ጠብቄ ነበር። እዚህ ጋር አንድ ትሬድ ገባው። ኦቨርናይት ነው ያስኩት ይሄን ትሬድ እና በቃ በጣም ኮንሶሊዴት ሲያደርግ ነበር። ድሮዳውን ላይ ረጅም ሰዓት ቆይቷል። ከዛ ይወጣል፣ እንደገና ይገባል፣ እንደገና ድሮዳውን ይገባል። ብቻ እንደዚህ ያለ ኦቨርናይት ያስኩት። ከዛ በኋላ ፕራይስን እዚህ ጋር ሴሽን ልክ ሲደርስ ፕሮባብሊ ይሄንን ያህል ፑሽ የማያደርግ መሰለኝ። ማለት ይሄንን ያክል ፑሽ አድርጎ ፕራይስ ቲፒ የሚነካል መሰለኝ። አትሊስት እዚህ ጋር አንድ ኢንትሪ ገብቼ ከዛ ይሄ ቲፒ ከተነካለኝ ላይክ ይሄንንም ክሎዝ አድርገዋለሁ። በቃ ሁለቱንም ትሬዶች እዚህ ጋር ክሎዝ ላደርጋቸው ነበር እንትን እያልኩ ቲፒን ኦልሞስት እዚህ ጋር ላመጣው ማለት ነው። እዚህ ከዛን ስጭ ኦር ደግሞ ብሬክ ኢቭን አድርጌ ሆልድ አድርገዋለሁ። ጀስት ብሬክ ኢቭን አድርጌ እዚህን ሆልድ አድርገዋለሁ ይሄ ቲፒ ከተነካለኝ ማለት ነው። እንደዚህ ነበር ኤክስፔክት አድርጌ እዚህ ሌቭል ጋር ገባሁት። ምንድነው የተፈጠረው? ፕራይስ እንዳገባሁት ላይክ ወደ ሴል ነው የመጣው። ሙሉ ሳምንቱ እንትኑን ሳየው ላይክ ቀኑን ቾፕ እያደረገ ነበር። ፕሮባብሊ እዚህ ጋር ሊኩዊዲቲ ቢልድ አፕ እያደረገ ነው፣ መጥቶ ሊወስደኝ ይችላል ኦር ሰምቲንግ። ይሄኛው መጥቶ ሴል ነካ። ልክ ይሄ ሴል ሲነካ ኢንቨርዥኑ ላይ ዘጋሁት። ይሄን ፖዚሽን ክሎዝ ነው ያልኩት። እዚህም ላይ $50 ነበር ሪስክ ያደረኩት፣ እዚህም ላይ $50 ነበር። ይሄ የመጀመሪያውን $50 ሎስ አደረግ፣ እዚህን $20 ክሎዝ አልኩት። ከዛ እንደገና ላይክ ነው የገባሁት። እዚህ ጋር ፒኤም ሴሽን ነው ሐሙስ ዕለት ነው የገባሁት። ፕራይስ ለምን የገባሁት? ይሄንን ፓርት ሊኩዊዲቲ ግራብ አደረገ። ይሄንን ሊኩዊዲቲ ከወሰደ በኋላ አግሬሲቭሊ መውረድ ጀመረ ፕራይስ። እዚህ ጋር ሴል ገባሁት። ሪትሬስመንት አልጠበቅኩም ነበር ቱ ቢ ሆነስት። ልክ ይሄ ኢንቨርዥን ሳይ እዚህ ጋር ነው የገባሁት። በቃ በ3 ካንድል መጥቶ ቲፒ ነካልኝ። ሐሙስ ዊን ነበር፣ እዚህ ጋር ደግሞ ሉዝ ነበር ማክሰኞ መሰለኝ። ከዛ አርብ የገባሁት ትሬድ አወዝ በጣም ኢሞሽናል ሆኜ ነው ይሄንን ትሬድ የገባሁት። ለምንድን ነው ላይክ አካውንቴ ግሮ እንዳደርግ እንደ ላይክ ይሆናል ብዬ ባሰብኩት ወይ ይሄዳል ነበር አካውንቴ። ምክንያቱም እኔ ይሄንን ሳምንት ያሰብኩት 2 ትሬድ ብቻ ነው መውሰድ የሚጠበቅብኝ። 2ቱን ትሬድ ዊን ካደረኩኝ ፌዝ 1 ቴስት ፓስ አደርጋለሁ ብዬ ነበር። ግን ስጀምረው በሉዝ ነው የጀመርኩት። ያጋጥማል፣ በሉዝ ጀመርኩት። ይሄ ሴታፕ ላይክ ቫሊድ ነው፣ ከብዙ አንፃር ቫሊድ ነው ይሄ ሴታፕ። ግን ላይክ ከትሬንዱ ጋር አይ ቲንክ እየሄድኩ አልነበረ መሰለኝ። እኔ ላይክ ሳምንቱን ላይክ በጣም ይሸጣል ብዬ ነበር ያሰብኩት። ስቶኩ ላይክ ወደ ታች ነበር ይወርዳል ብዬ ያሰብኩት። ግን እንዳሰብኩት እየሄደ ስላልሆነ ላይክ ጭንቅላቴ ፊክስድ ሆኖ ነበር ሴልስ ላይ። ለዛ ነው ይሄንን የገባሁት። ስቲል እንደዚህ አይነት ፑሽ ማየት ነበረብኝ። ከዚህ ሌቭል ጋር በጣም ፑሽ ማየት ነበረብኝ። ኢቨን 1 አወር ላይ ራሱ ከባድ ሪጀክሽን ነበር። ላይክ ይሄ 1 አወር ካንድል
በጣም ሪጀክት ተደርጎ ነበር። ሶ ስቲል ይሄንን እያየው ሆልድ አድርጌ ቆይቻለሁ። ላይክ ፖዚቲቭ ፕላስ ላይ ኢቭን ይሄንንም አድ ማድረግ አልነበረብኝም። እንደዚህ ማይሆን ሙቭ ሳይ ኢቭን እዚህ ጋር ፌር ቫልዩ ጋፑ ኢንቨርስ መሆኑን ሳይ ላይክ ሆልድ ማድረግ አልነበረብኝም። ሜን ትሬድ ልክ ፖዚቲቭ ኦር 00 ላይ መዝጋት ነበረብኝ ብሬክ ኢቭን ላይ። እኔ ግን አድ አደረኩበት ፖዚሽን ላይ ጭንቅላቴ ላይክ ሳምንቱንማ ይወርዳል እያለ ነው እያሰበ የነበረው። ሶ ያ አይ ቲንክ that's not a good intent እና እዚህ ጋር አንዱ ግን አግኝቻለሁ። ከዛ የአርቡ ማታ ነው የገባሁት። ይሄንን አርብ ማታ ፒኤም ሴሽን ላይ ነው የገባሁት እና ምንድነው ላይክ ብዙም ማይሆን ነው ነገሮች ነበሩት። አንደኛ ኤስኤምቲ ሰርቶ ነበር ላይክ to the wrong direction። አንደኛ ይሄ ሃይውን ቴክ ሲያደርገው ይሄ ሃይውን ቴክ አላደረገው so which means like ሾርት ነበር የሚወርደው like በደንብ ሾርት ፑሽ ማድረግ ነበርበት። ኦሬዲ ይሄ ሃይውን ቴክ አድርጓል። so ይሄንም ኤስኤምቲም ሰርቶ ነበር ለእኔ like ይሄ የኔ አጌንስት የሆነ ኮንፍሉዌንስ ማለት ነው። ሶ ሾርት መግባት ነበርብኝ እንጂ ባይ ኤክስፔክት ማድረግ የለብኝ። ሁለተኛ እዚህ ጋር ቆንጆ ኦርደር ብሎክ አለ እና ላይክ ቫሊድ ኦርደር ብሎክ ነው ያለው። ፕራይስ ቫሊድ ኦርደር ብሎክ ላይ ሆኖ እኔ ባይን ኤክስፔክት ያደረኩት ሁለት መግባት ያልነበረብኝ ኮንፍሉዌንስ ስቲል ፌር ቫልዩ ጋፕ እያለም ባይን የገባሁት ላይ ሌላ ላይክ ሮንግ የሆነ ኮንፍሉዌንስ ብቻ ይሄ የአርቡ ትሬድ ላይክ ለሴል ነው እንጂ በጣም አሪፍ ኦፖርቹኒቲ የነበረው ባይ አልነበረውም። ላይክ ይሄ ለባይ ለምን እንደገባሁት ራሱ አሁን ላይክ ኢሞሽናል ሆኜ ነበር በጣም እና that's why like እንደዛ ብዬ ነው ኤክስፔክት ማድረገው። ሶ እኔ ይሄ ፌር ቫልዩ ጋፕ ላይ እዚህ አካባቢ ገባሁት ፑሽ ያደርጋል ብዬ ኢቭን ደግሞ ሌላ ይሄንን ሃይ ራሱ ቴክ አድርጎ ነበር። ሶ አንደኛ እዚህ ፌር ቫልዩ ጋፕ ጋር ዋን አወር ላይ ብናየው ላይክ ይሄ በጣም ለሴል ማለት በጣም ጸደይ እንትን ነው። ኦሬዲ ከዚህ ኦርደር ብሎክ ወይም ፌር ቫልዩ ጋፕ ጋር እንትን እያለ ነው ሪጀክት የተደረገ ነው። ሶ እነዚህን ሃዮች ቴክ ካደረገ በኋላ ፕራይስ ሪጀክት ተደረገ በጣም። ሶ ኤክስፔክት ማድረገው አትሊስት የሆነ ሌቭል ድረስ ሴል ነበር በገባው ራሱ መግባት የነበረብኝ ኦር ጀስት አቮይድ ማድረግ ነው። ምክንያቱም አርብ ነው ሊዘጋ ነው ማርኬቱ ምናምን ነገር። ሶ ኢንስቴድ ግን እኔ ጀስት ባይገባሁት በኢሞሽን ሶ አርብ ማታም ሉዝ አደረገን ማለት ነው። የተወሰነ ያክል ብዙ ሪስክ አላረኩበትም ግን ስቲል ሉዝ አድርገናል። ሶ አካውንታችን እንዳሰብኩት ግሮ አላደረገም። 3 ትሬዶችን ነበር የገባሁት። መጀመሪያው ትሬድ ፖዚሽን አድ ስላለ መጀመሪያ 50 ነበር ያንን ክሎዝ ስላልኩት ይሄን ያህል ነው ሉዝ ያደረኩት። ከዛ ሐሙስ አንድ ዊን አደረኩኝ 140። ከዛ አርብ እንደገና ያን ማይሆን ትሬድ ገብቼ ሉዝ አደረኩኝ። ኦቨርኦል ቶታል ፕላስ ነን ዞሮ ዊኒንግ የሆነ ዊክ ነው። ግን እንደዚህ ያልነበረም ፑሽ ማድረግ አትሊስት እቺን ማይ ሉዝ አቮይድ ማድረግ ነበረብኝ እና የሆነ $7 ራንጅ ቦጣ ፒስ ነበር። ግን እንደዛ አልሆነም። ሳምንቱ ለኤክስፔክት እንዳደረኩት አልሄደም። 13 ፕላስ ብቻ ነው ያገኘነው አካውንታችን እንደዚህ ነው። ሶ ሳምንቱ ብዙም ትሬድ አልወሰድኩም። ላይክ በጣም ትሬድ እንትን ያልተባለበት ነው። እኔ ከሰኞ ጀምሮ ሰኞ አልወሰድኩም። ማክሰኞም እንትን ብዬ ወደ ማታ ነው ወሰድኩት ማክሰኞ ነገር። ሶ ልክ እንደወሰድኩ ሉዝ አደረኩኝ። ከዛ በኋላ እንደገና ላይክ ብዙም ትሬድ ሳልወስድ ሐሙስ ይሄ ወደ ማታ ሐሙስ ማታ ነው ይሄንን ትሬድ የገባሁት። ከማክሰኞ በኋላ ሮብም ትሬድ አልገባሁም። ሐሙስም ቀኑ ሙሉ አልገባሁም። ሐሙስ ማታ ፒኤም ሴሽን ላይ ገባሁ። ሶ ዊን አደረኩ ይሄንን። እዛ በቃ አርብ ማታ ሉዝ ያደረኳት እቺ። ሶ ይሄንን ይመስል ነበር። ያው አካውንታችን 100 ላይ ነው። ትንሽ ግሮ አድርገናል ግን ላይክ በፈለግነው ፍጥነት እየሄደ አይደለም። ሶ ይሄንን ይመስላል እና አንድ ደግሞ the power of A+ setup ፓወሩን ላይክ ለማሳየት ያክል ሶ ላይክ A+ የገባኋቸው ትሬዶች ላይክ ኦልሞስት 90% ዊን ነው። ላይክ እዚህ ጋር አንድ ሉዝ ሌላ 3 ሉዝ ምናምን ነገር ነው ያለው ከዚህ ሁሉ እንትን ማለት A+ ሆነ የገባሁት። ግን ላይክ ትሬዱ A+ ካልሆነ አንድ ዊን የለኝም። ላይክ በጣም ትልልቅ ሉዞች የራሱ እነሱ ናቸው። A+ ሴታፕ ካልሆነ A+ ሴታፕ ያልሆነ እንትን የምገባ ከሆነ ኢንታየር እንትኑ በቃ ሉዝ ነው የሚሆነው። አም ሹር ሉዝ ሆኖ እንደምገባ። ሶ ይሄ ነገር ላይክ ሳይኮሎጂ ጋር የተያያዘ ነው። አቋል A+ ሳይሆን ግን ሳይኮሎጂ ኦር በጣም ፑሽ ማድረግ እየፈለገ ነው ኦር ገንዘብ ታርጌት አድርጎ ነው ኦር ሰምቲንግ ልክ እንደዚህ ሲሆን
ላይክ A+ ያልሆነ ሴትአፕ ገባለው ደግሞ ጋራንቲድ ነው በቃ ሉዝ እንደሚሆን ይሄን ነገር ፊክስ ማድረግ መቻል አለብኝ። ቴንክ ዩ